የመጨረሻ ደረጃ ለአድማጮቻችን እንገራቸው። ከአንድ እስከ 8 ያጠናቀቁና ፕሌይኦፍ የማይጫወቱ አርሰናል፣ ባየር ሙኒክ፣ ሊቨርፑል፣ ቶተንሃም፣ ባርሴሎና፣ ቼልሲ፣ ስፖርቲንግ ሊዝበንና ሲቲ። የእንግሊዝ ፕሪሚየር ሊግ 5ቱ ክለቦች አሉ። ስለዚህ እንግሊዝ ፕሪሚየር ሊግ ቀጣይ ዓመት 5 ኮታው የሚቀጥል ይሆናል። በጣም የሚገርም ነው። የቤኔፊካ በጣም ነው የገረመኝ። ሪያል ማድሪድ፣ ኢንተር ሚላን፣ ፓሪስ ሰን ጀርመን፣ ኒውካስል፣ ጁቬንቱስ፣ አትሌቲኮ ማድሪድ፣ ባየር ሊቨርኩሰን፣ ቦሩሲያ ዶርትሙንድ እነዚህ ሁሉ ክለቦች ፕሌይኦፍ ይጫወታሉ። ማድሪድ፣ ኢንተር፣ ፒኤስጂ፣ ኒውካስል፣ ጁቬንቱስ፣ አትሌቲኮ፣ ባየር ሊቨርኩሰን፣ ዶርትሙንድ፣ አታላንታ ከትልልቆቹ ብዬ ነው። አታላንታ፣ ጋላታሳራይ እንዴ በጣም ትላልቅ ናቸው እኮ። በተቃራኒው ቤኔፊካ፣ ፓፎስ፣ ዩኒየን ሴንት ጋሎስ፣ ፒኤስቪ አይንድሆቨን፣ አትሌቲክ ቢልባኦ፣ ናፖሊ፣ ኮፐንሃገን፣ አያክስ፣ ኢንተር ፍራንክፈርት፣ ስላቪያ ፕራግ፣ ቪያሪያል እና ካይራት አልማቲ ከውድድሩ ውጭ የሆኑ። አይ ቤኔፊካን ቀንሰው ሶፊ ጨመርከው። ቤኔፊካን ቪያሪያል ነው ቤኔፊካን ስላቪያ ፕራግ ማለት ነው እኮ። ቤኔፊካን አጨመርከው። ቤኔፊካማ ተረፈ። ቤኔፊካ ተረፈ። ማርሴይ ወጣ። ማርሴይ፣ ፓፎስ፣ ዩኒየን ሴንት ጋሎስ፣ ፒኤስቪ፣ አትሌቲክ ቢልባኦ፣ ናፖሊ፣ ኮፐንሃገን፣ አያክስ፣ ኢንተር ፍራንክፈርት፣ ስላቪያ ፕራግ፣ ቪያሪያል እና ካይራት አልማቲ ወጥተዋል። በዚህ መሰረት በተለይ ዋና ዋናዎቹ ቪያሪያል፣ ናፖሊ፣ ፍራንክፈርት፣ አያክስ፣ አትሌቲክ ቢልባኦ፣ ማርሴይ፣ ኮፐንሃገን ዋናዎቹ ከዚህ ውድድር የወጡ ትልልቅ ክለቦች ናቸው።